ያለ መከራ ያለፈ የእግዚአብሔር ሰው መጽሐፍ ቅዱስ ውስጥ አታገኙ። በደምብ ስሙ እንግዲህ አባቶች፣ ወጣቶች፣ እናቶች፣ እህቶች፣ ወንድሞች በደምብ ስሙ። ያለ መከራ ያለፈ የእግዚአብሔር ሰው በመጽሐፍ ቅዱስ ውስጥ ብዙ አታገኙ። ዮሴፍ ብትሉ ወጣት በመከራ አለፈ። አባታችን አብርሃም በመከራ አለፈ። ይስሐቅ በመከራ አለፈ። ያዕቆብ በብዙ መከራ አለፈ። ዳዊት በብዙ መከራ አለፈ። ጥሩ በመጽሐፍ ቅዱስ ውስጥ በእሳት ውስጥ ነው ያለፉት። በእሳት ውስጥ እኮ ነው ያለፉት። ስለዚህ ለዚህ ነው ማቴዎስ የዮሐንስ ወንጌል ምዕራፍ 16 ላይ በዓለም ሳላችሁ ምን አለባችሁ? አቡ በእናታችሁ ነገሩኝ። ምን አለባችሁ? የት ሳላችሁ? እዚህ ዓለም ላይ ያላችሁ። ከዛስ በቃ መከራ አለባችሁ ብሎ ግን አልዘጋውም። ነገር ግን አይዟችሁ፣ አይዞሽ ያለው ጌታ ብቻ ነው። ክርስቲያን ቤንቴ ቀበቶን ጠበቅ ማድረግ ዝም ብለህ መንፈስፈስ ያዝ። ወታደር መሆንን ታውቃለህ። ትዘምር የለ እንዴ ኢየሱስ ወታደር ጧሲ እንዴ ማየተላ ወታደር ወይ እንዳንተ ይላል ምሽግ ውስጥ አይልም። የክርስትና ህይወት ማለት የሚገርማችሁ በቃ እንደ ውትድርና ህይወት በዓለም ሳላችሁ መከራ አለ። ጌታ መከራ ከየት ነው መከራው የሚነሳው? ከአጋንንቱ ዓለም ከዲያብሎስ ልጆች ስደት ይነሳል። ብዙ አይነት ተንኮል ይነሳል። ዓለም ራሷ እንደምታዩት አሁን ይሄው ዓለም እቺ ዓለም ህዝቡን መከራ እያሳየችው ፖለቲከኞች ህዝቡን መከራ እያሳዩት እኮ ነው። በዓለም ላይ እኮ ነው የምነግራችሁ። ዓለም እንደዚህ እየታመሰች ያለችበት ዘመን፣ መከራ እየበዛ ያለበት ዘመን፣ በደምብ ኢኮኖሚ እየወደቀ ያለበት ዘመን፣ ሰይጣን ምድርን እያመሰ ያለበት ዘመን ነው። ወደፊት እንደው መከራ ከዚህ በላይ እየጨመረ እንደሚመጣ ነው በቃ ኤክስፔክት የሚደረገው። መጽሐፍ ቅዱስም እንደዛ ነው የሚለው። ታላቅ ገና መከራ በዓለም ላይ ስደት ይመጣል። ጌታ ምን አለ? ዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ። ለምን? እኔ ዓለምን ምን አድርጌዋለሁ? በጣም ደስ ይበላችሁ። የምትኖሩት ኢየሱስ ባሸነፈው ዓለም ውስጥ ነው። አጨብጭቡ ለእግዚአብሔር ክብር። በደም ዮሐንስ 16:33 ላይ የሚለው እሱ ነው አይደል? ልክ ነኝ? አንብብልኝ የመጨረሻው ቁጥር ዮሐንስ 16 የመጨረሻውን ቁጥር አንብብልኝ። የመጨረሻው እሺ፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 33 በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁና። ይሄ ዓለም ኢየሱስ ያሸነፈ